እሾህ መሆን አልፈልግም። ዝም ብዬ የሚዋጋ ሰው መሆን አልፈልግም። ነገረኛ መሆን አልፈልግም። መጣላት አልፈልግም። አንዳንድ ሰዎችን ግን ምንም ብታረግ አታሳምናቸውም። they just hate you ይጠሉሃል። ፖዚቲቭ ቲንከርስ ከሆናችሁ ሰዎች ይወዳችኋል፣ ስራ ይሰጧችኋል፣ ከእናንተ ጋር መዋል ይፈልጋሉ። ካራክተራችሁ ቆንጆ ነው፣ ለስራ ትመቻላችሁ፣ ፖዚቲቭ ናችሁ፣ ደስ ትላላችሁ። ከጥላቻው የመነጨ መርዛማ አስተያየቱን ግን ኢግኖር ታደርገዋለህ። ሞራል ዴቨሎፕመንት ታውቃላችሁ። ሞራል ዴቨሎፕመንት 3 ስቴጅ አለው። ፕሪ ኮንቬንሽናል አለ፣ ኮንቬንሽናል አለ፣ ፖስት ኮንቬንሽናል አለ። ፕሪ ኮንቬንሽናል ስቴጅ ላይ ሞራል ዴቨሎፕመንት ወይም ኤቲካል ዴቨሎፕመንት ላይ እረፍ፣ ጎበዝ፣ ልክ አይደለህም እያልን እየተመታን እየተቆጡን ነው የሚያድገው ፕሪ ኮንቬንሽናል ላይ። ኮንቬንሽናል ላይ ደግሞ the good girl the good boy ፌኖሜና ይባላል። እና እሱ እኮ ጥሩ ሰው ነው የሚባለው እናይና እንደሱ ለመሆን እንሞክራለን። እከሌ በጣም ጥሩ ልጅ አይደለም እንዲህ ያደርጋል ሲባል ያንን ተከትለን ኮንቬንሽናል ስቴጅ አለ። እናንተ ያላችሁበት ስቴጅ ግን ይሄን እዚህ ጋር ነው መድረስ የፈለኩት። ፖስት ኮንቬንሽናል ስቴጅ ኦፍ ሞራል ዴቨሎፕመንት ይባላል። ምን ማለት ነው? ሆን ብዬ ትሁት ሆናለሁ፣ አስባችሁበት እንዲህ አይነት ሰው መሆን አለብኝ ብላችሁ አስባችሁበት የምትደርሱበት እሱ ፖስት ኮንቬንሽናል ስቴጅ ነው የሚባለው። እዚህ ስቴጅ ላይ ስትሆኑ እናንተ ያላችሁበት ማለት ነው፣ አስባችሁበት። ለምሳሌ እኔ ትህትና እወዳለሁ፣ ሀምብል መሆን እወዳለሁ። እንዴት ነው ሀምብል መሆነው? አስቤበት ሰዎችን ከኔ የተሻሉ አድርጌ ልይ በጣም ራሴን ማድረግ የለብኝም። ስለዚህ በሂዩሚሊቲ መመላለስ አለብኝ። ሰዎችን መውደድ አለብኝ። ሰዎችን ሪስፔክት ማድረግ አለብኝ። አሁን ለምሳሌ ይሄንን ፕሬዘንቴሽን ለመስጠት ተዘጋጅቼ ነው የመጣሁት። ለምን እንደተዘጋጀው ታውቃላችሁ? ቢኮዝ አይ ሪስፔክት ዩ። ኦዲየንሱን ሪስፔክት ስላደረኩኝ ነው ስላይድ አዘጋጅቼ ምናምን የመጣሁት እንጂ ዝም ብዬ መጥቼ 30 ደቂቃ ዝም ማውርቼ መሄድ እችላለሁ። ግን እነዚህ የሚመጡት ተማሪዎች ናቸው። አይ ሪስፔክት ተም። ብዙ ያነበቡ ናቸው፣ ብዙ የተማሩ ናቸው። የሚመጥናቸውን ነገር ማቅረብ አለብኝ ብዬ አክብሬያችሁ ነው የመጣሁት ስመጣ። ይሄ ምንድን ነው ግን? ወስኜ ነው። ሰዎችን ለማክበር ስትወስኑ፣ እናንተ ሀምብል ለመሆን ስትወስኑ፣ ሰዎችን የፍቅር ሰው ለመሆን ስትወስኑ የፖስት ኮንቬንሽናል ሞራል ዴቨሎፕመንት ስራ ነው። ስለዚህ ራሳችሁን ተመልከቱና እኔ መሆን ያለብኝ እንደዚህ እሾህ መሆን አልፈልግም። ዝም ብዬ የሚዋጋ ሰው መሆን አልፈልግም። ነገረኛ መሆን አልፈልግም። መጣላት አልፈልግም። እንደዛ ስትወስኑ ከዛ የራሳችሁን ሞራል ዴቨሎፕመንት ታሳድጉታላችሁ። ማንነታችሁን ቢልድ እያረጋችሁ፣ ካራክተራችሁን ቢልድ እያረጋችሁ፣ ፐርሰናሊቲያችሁን ሪፋይን እያረጋችሁ እያሳመራችሁት እዚህ ስቴጅ ላይ መስራት ትችላላችሁ። እና ራሳችን ላይ መስራት አለብን ማለት ነው። የወላጆቻችን ተጽዕኖ አለፈ፣ ፕሪ ኮንቬንሽናል ነበረ። ጉድ ገርል ጉድ ቦይ ፌኖሜና አልፏል፣ ኮንቬንሽናል ነበረ። አሁን ያላችሁበት ስቴጅ ፖስት ኮንቬንሽናል ነው። ስለዚህ አስቡበት፣ እኔ ምን አይነት ሰው ነው መሆን ያለብኝ ብላችሁ ራሳችሁን ሼፕ ለማድረግ ስሩ ለማለት ነው። ኢግኖሪንግ ሄተርስ ሲባል ልክ ነው። ጠላቶቻችሁን ውደዱ ይላል። ጠላቶቼን እወዳለሁ፣ ልክ ነው። ግን ሰዎች ክሪቲሲዝም ይሰጡሃል፣ ኮንስትራክቲቭ ክሪቲሲዝም ይሰጡሃል፣ ይተቹሃል። እንደዚህ ብታረገው የሚሉ ሰዎች አሉ፣ አስተያየትም ይሰጡሃሉ፣ ትቀበላለህ። አንዳንድ ሰዎችን ግን ምንም ብታረግ አታሳምናቸው። they just hate you ይጠሉሃል። ሁላችንም አለን ሄተርስ። እነዚህ ሰዎች ኢግኖር አድርጉ ሲባል ጥሏቸው መልሳችሁ ወይ አታናግሯቸው ወይ አታቅርቧቸው ማለት አይደለም። ትወደዋለህ፣ በእግዚአብሔር ፍቅር ታቀርበዋለህ። ከጥላቻው የመነጨ መርዛማ አስተያየቱን ግን ኢግኖር ታደርገዋለህ። ምክንያቱም ያ ምንጩ የአስተያየቱ ምንጭ ውስጡ ያለው ጥላቻ ነው። ስለሚጠላህ ነው ያን አስተያየት የሚጽፈው። ስለዚህ ኢግኖር ታደርገዋለህ። አሁን እኔ ኮሜንቶች ብዙ አላነብም። እነዚህ የሚወጡ ቪዲዮዎችም ላይ ኮሜንት ይሰጣሉ። በተለያየ ይሄን አስተካክል የሚለኝ ሰው ሊኖር ይችላል። ግን እያንዳንዱ ቪዲዮ ላይ ገብቶ ግን የጥላቻ ነገር የሚጽፍ ሰውዬ ይኖራል። የዚህ ሰውዬ ሀሳብ ኢግኖር ካላረኩት እኔ እጎዳለሁ።
ስለዚህ አንተ የወርድ ሄተር ብዬ ኢግኖር አድርገዋለሁ። እሱን የመለወጥ አጋጣሚ ግን ሲኖረኝ በፍቅር ቀርቤ ለውጠው ሞክራለሁ። ለራሱ ጥቅም ሲባል ነው። አንዱ እዚህ ጋር ማንሳት የምፈልገው መሰለህ፣ ኢትዮጵያ ወደ ኋላ ቀርታ ከሆነ ወደ ኋላ ለመቅረቷ ተጠያቂ ከሆኑ ሰዎች አንዱ እኔ ነኝ። ኢትዮጵያ ድህነት ውስጥ ካለች ድሃ ለመሆኗ ከሚጠየቁ ሰዎች አንዱ እኔ ራሴ ነው። እኛ ነን ያመጣ ነው ይሄንን። እናንተ አሁን ነው የመጣችሁት አይደል? እኛ ስንት ዓመት ኖርን፣ የተሻለች ኢትዮጵያ አላስረከብናቸውም። ስለዚህ አሁን ምንድናቸው ችግሮቻችን? መፍትሄ ለማምጣት ፖዚቲቭ ቲንኪንግ የሚረዳህ ምንድን ነው? ፕሮብሌሞቹን አውጥተን ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ኋላ ቀር ሀገር፣ የማይረባ ሀገር ምናምን ከማለት ችግሮቹን ለይተን አውጥተን ለውጥ ለማምጣት ወደ ፕሮብሌም ሶልቪንግ ወይም ሶሉሽን ፋይንዲንግ እንድንሄድ በጣም ይረዳናል ብዬ አስባለሁ። ፖዚቲቭ ቲንኪንግ። ኔጌቲቭ ቲንኪንግን በደንብ አዳምጡ፣ በደንብ አዳምጡ። ኔጌቲቭ ቲንኪንግ ስለኛ ስለኔ ኔጌቲቭ አስባለሁ፣ ስለ ሰዎች ኔጌቲቭ አስባለሁ፣ በዙሪያ ስላለው ኔጌቲቭ አስባለሁ፣ ስለ ሀገሬ ኔጌቲቭ አስባለሁ። በሙሉ ጭንቅላቴን የወረሰው ኔጌቲቭ ቲንኪንግ ነው። ይሄ ፓተርን፣ በዚህ መንገድ ማሰብ መንገድ እኔ አረባም፣ አንተ ደግሞ ጥሩ ሰው አይደለም፣ አገሯም አትረባም፣ ህዝቡም ደግሞ የምንልበት ማሰብ መንገድ ኢትስ ኮልድ ኔጌቲቭ ቲንኪንግ። እሺ አሁን ኔጌቲቭ ቲንኪንግን በደንብ እንድትረዱት እነዚህ ይረዷቸዋል። እነዚህ ፓተርኖቹ ይረዷቸዋል። አንደኛው ኦቨር ጀነራላይዜሽን ነው። አሜሪካን ሀገር ከአንድ ሱዳናዊ ሰው ጋር ተገናኘው። ያ ሰውዬ በጣም መጥፎ ነገር ጎዳኝ፣ ሱዳናዊው ሰው። ስለዚህ ምን አለው? ሱዳኖች ክፎች ናቸው ላለው። ስንት ሰው ነው ጎዳኝ? አንድ ሱዳናዊ ነው። ግን እኔ ምን አለው? ሱዳኖች ክፎች ናቸው ላለው። ይሄ የኔጌቲቭ ቲንኪንግ አንዱ ነው። እኛም ሀገር እንደዛ በተለያየ እንላለን። ሁለተኛው ፖላራይዜሽን ነው። ፖላራይዜሽን ኔጌቲቭ ቲንኪንግ ፓተርን። አንድ አስተማሪ በጣም ትወደዋለህ፣ በጣም ከዛ አንድ ቀን መጥፎ ነገር ተናገረ፣ በጣም ትጠላዋለህ። በፊትም መውደድህ ይትወስ ቱ ማች፣ ከዛ ስትጠላው ደግሞ ይትወስ ቱ ማች። ስለዚህ ፖላራይዝ ነው የሚያደርገው። አንድ ስራ ልትሰሩ ትጀምሩና ጥሩ ትሰራላችሁ፣ የሆነ ችግር ሲፈጠር ትውት ታደርጉታል። በቃ ይጠቅም አይሆን አረባ ምን እንደው ይሄ ደግሞ ፖላራይዜሽን ይባላል። ሶስተኛው ሜንታል ፊልተሪንግ ነው። በጣም ይገርመኛል። ሜንታል ፊልተሪንግ ማለት አሁን ለምሳሌ እዚህ ጋር አሁን ጥሩ ጊዜ ያሳለፍን፣ እናንተ ደስ ብሏችኋል እንበል፣ እኔ ደስ ብሎኛል፣ መቲ አፕሪሺየት አረገች፣ እናንተም ጥሩ ነው አላችሁ። ዲስከሽኑ መካከል አንድ ሰው ለአንድ ደቂቃ ኔጌቲቭ ኮሜንት ይሰጣል። ሜንታል ፊልተሪንግ ካለኝ ቤት ሲሄድ እሷን ይዤ ነው የሚሄደው። የነበረውን ጥሩ ነገር በሙሉ ትረሱና ያቺ ኔጌቲቭዋ ነገር ትነዘንዛችኋለች፣ እሷን ይዛችሁ ትሄዳላችሁ። ሜንታል ፊልተሪንግ የሚባለው ይሄ ነው፣ የኔጌቲቭ ቲንኪንግ ፓተርን። አራተኛው ዲስካውንቲንግ ዘ ፖዚቲቭ። አንቺ እኮ ቆንጆ ነች ስትባል ኢትዮጵያ ሁሉ ቆንጆ ነው ትላለች። ዲስካውንት ነው ያደረገችው፣ የተሰጣትን አፕሪሺዬሽን ጣለችው። አንተ እኮ ጎበዝ ነህ፣ ያው ምን ሁሉም ያው ነው እኮ። ፖዚቲቭ ላይ ትኩረት ለማድረግ አይፈልጉም ኔጌቲቭ ቲንከርስ። ስለዚህ ፖዚቲቭ ነገር ስትሰጧቸው ዲስካውንት ያደርጉታል፣ ያወርዱታል፣ እንዳይቀበሉት። አምስተኛው ጃምፒንግ ቱ ኮንክሉዥን። ቴክስት አደረገልሽ፣ ስልክ ደወለልሽ፣ ፍቅር ጅግሩን ጀምራቸዋል። ኮንክሉድ አድርጌያለሁ። ግን ዝም ብሎ ጓደኛ ሊሆን ይችላል። በአንድ ነገር ላይ ተመስርቶ ወዲያው ሄዶ ኮንክሉድ ማድረግ ነው። እንዴ አንተ ቅድም ሰላም አላልከኝም? እኔ እየተናገርኩ ሌላ ቦታ ነው የምታየው፣ ትጠላኛለህ። ዩ ሄት ሚ። አም ጃምፒንግ ቱ ኮንክሉዥን። አያችሁት? የኔጌቲቭ ቲንኪንግ አንዱ ባህሪ ነው። ከዛ ማግኒፊኬሽን ደግሞ ችግሩን አጉልቶ ማየት። የሆነ ነገር ነው እኮ የተፈጠረው፣ ትንሽ ነገር ነው፣ ግን ታጎሉትና ፎከስ ታደርጉበትና ችግሩ ላይ 7 ኤ አግኝተህ 1 ቢ አግኝተሃል። የምታሰላስለው ስለ ቢዋ ነው። ለምን ቢ ያገኘው? 7ቱን ኤ አታስበው፣ ቢዋን ነው የምታስባት። ይህ ደግሞ ማግኒፊኬሽን ይባላል። 7ኛ ኢሞሽናል ሪዝኒንግ ነው። ኢሞሽናል ሪዝኒንግ
አስባችሁ በመወሰን ፋንታ በስሜታችሁ ለምሳሌ ስትናደዱ የምትወስኑት ነገር በቃ ነው ወጣለሁ ከዚህ ትምህርት ቤት ካንተ ጋር እንደውም አልፈልግም በንዴት ደግሞ ሌላ ጊዜ ደግሞ ደስ ሲላችሁ ደግሞ የምትወስኗቸው ውሳኔዎች አሉ። ልክ አይደሉም። ሁሉም በኢሞሽን ላይ ተመስርታችሁ ነው የወሰናችሁት። በኮግኒሽን ላይ ነው ተመስርታችሁ መወሰን ያለባችሁ፣ በስሜት ላይ አይደለም። ስምንተኛው should statements ወይም shoulding ይባላል። should I should have done this, I should have studied, I should have ማድረግ ነበረብኝ። ይሄን ማድረግ ወደ ኋላ ተመለሳችሁ ማስተካከል የማትችሉት ነገር ከዚህ ማድረግ ነበር። I should have done this, I should have shoulding የኔጌቲቭ ቲንኪንግ አንዱ ፓተርን። ከዛ ሌብሊንግ ሪፖርቱን ሰርቶ አመጣ። ሁለት አስተያየት ልሰጠው እችላለሁ። ሪፖርትህ አይረባም ልለው እችላለሁ። አንተ አትረባም ልለው ግን እችላለሁ። ሪፖርትህ አትረባም ማለትም ልክ አይደለም። በተለይ ግን ሰውየውን አንተ አትረባም ካልኩት ግን ሌብል እያደረኩት። ለምሳሌ ትምህርት ቤት ሆናቸው አንዳንድ አስተማሪዎች እንደዛ ሊሉ ይችላሉ። የሰራሽውን ስራ ልክ ጥሩ አይደለም፣ ፔፐርሽ ጥሩ አይደለም ማለት ሌላ ነገር ነው። አንቺ አትረቢም ማለት ግን ሌብሊንግ ነው። በጣም ኔጌቲቭ ነው፣ በጣም የሚጎዳ ነው። ስለዚህ ሌብሊንግ አንዱ ፓተርን ነው። 10ኛው ፐርሰናላይዜሽን የማይመለከተንን ኃላፊነት መውሰድ። ጥፋት ጠፍቷል ግን እኔ ፐርሰናል አደርገዋለሁ። አንድ ጓደኛዬ ታማለች፣ ለመታመሟ ራሴን ተጠያቂ አድርጋለሁ። እንዲህ ባረግ ኖሮ ብዬ ፐርሰናል ይወስደዋለሁ። ወይም ደግሞ የምትሰጡትን ኮሜንት ፐርሰናሊ ወስደውና ኔጌቲቭሊ አንደርስታንድ አደርገዋለሁ። ፐርሰናላይዜሽን ነው። 11ኛው ስሙ እንደሚነግረው ብሌሚንግ አደርስ ነው። ዩ ብሌም አደርስ። አንዳንድ ሰዎች አይታቸዋል። አሁን ሳይኮሎጂ ላይ እንጠቀምበታለን። ግን 60 ዓመቱ ሆኖ የ60 ዓመት ሰውዬ አባቴ ስለጎዳኝ ነው እኮ ሕፃን ሆኜ ይላል። እንዴ 60 ዓመት እንዴት አላስተካከልከው? ታዲያ አባትህ ስለጎዳ 50 ዓመቷ ሴትዮ እናቴ እንዲህ ብላ ተናግራኝ ነው እንጠቀማለን። አሁን ሳይኮአናሊስት ላይ እኮ እንጠቀምበታለን። ግን አባትየውን ብሌም ልታረጋለች ትፈልጋለች ለፌለሯ፣ እናትየውን ብሌም ማድረግ ትፈልጋለች ለፌለሯ። this is called blaming others። ከዛ ካታስትሮፋይዚንግ አለላቸው። ልጅ አመሸ፣ እናት ምን ትላለች? ልጄን ገለውት ነው በቃ ሞቷል። ችግሩን በጣም አጋናችሁ ካታስትሮፋይዝ ስታደርጉት ኢትስ ኮልድ ካታስትሮፋይዚንግ። ወይም ስታስቡ አውትካሙን እባራለሁ የሌለ ነገር እኮ ነው። እንደዛ ስታደርጉ ካታስትሮፋይዚንግ ይባላል። ስለዚህ ይሄ ኔጌቲቭ ቲንኪንግ ፓተርን ነው። የመጨረሻ የምለው ምንድነው? ራሳችሁ ላይ ስሩ። በቃ ኢምፕሩቭ ዩር ካራክተር፣ ኢምፕሩቭ ዩር ፐርሶናሊቲ። ራሳችሁን አፕዴት አድርጉ። አንብቡ፣ ትችላላችሁ። አንብቡ፣ ራሳችሁን አሳድጉ፣ ራሳችሁን አፕዴት አድርጉ። ምን ይባላል መሰላችሁ? አሁን ያነሳ ነው አቲቲዩድ ነው አይደለም? አፕቲቲዩድ የምትወጡበትን አልቲቲዩድ ከፍታ፣ የምትወጡበትን አልቲቲዩድ ከፍታውን የሚወስነው አፕቲቲዩዳችሁ አይደለም። አፕቲቲዩድ ብቃት ነው። የምትወጡበትን ከፍታ የሚወስነው የሚወጡበትን አልቲቲዩድ የሚወስነው አፕቲቲዩዳችሁ ሳይሆን አቲቲዩዳችሁ ነው። ሶስቱን ቃላት አስቡት። አልቲቲዩድ፣ አፕቲቲዩድ፣ አቲቲዩድ። የምትወጡበትን ከፍታ የሚወስነው አልቲቲዩዱን የሚወስነው አፕቲቲዩዳችሁ ሳይሆን አቲቲዩዳችሁ ነው። አመለካከታችሁ ነው። ፖዚቲቭ ቲንከርስ ከሆናችሁ ሰዎች ይወዳችኋል፣ ስራ ይሰጧችኋል፣ ከእናንተ ጋር መዋል ይፈልጋሉ። ካራክተራችሁ ቆንጆ ነው፣ ለስራ ትመቻላችሁ፣ ፖዚቲቭ ናችሁ፣ ደስ ትላላችሁ። ስለዚህ በስራው ዓለም ሰክሰስፉል ለመሆን ተወዳጅ ለመሆን ይጠቅማችኋል። አቲቲዩዳችሁ ማይንድ ሴታችሁ ማለት ነውና ራሳችሁ ላይ ስሩ፣ አልቲቲዩዱ ላይ ውጡ። ከፍታው ላይ ደግሞ የሚያቆያችሁ ካራክተራችሁ ነው። ስለዚህ አቲቲዩዳችሁ ላይ ስሩ። እዚህ ጋር ከተቀየረ ሁሉ ነገር ይቀየራል።